ሰላም ጤና ይስጥልን እንደምን ቆያችሁ? ያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ ለማለት እንወዳለን። ይህ ቻናል ጤና ቲቪ ይባላል። ከስሙ እንደምትረዱት የተለያዩ የጤና ጉዳዮች ለምሳሌ ስለ አንድ ህመም ሊሆን ስለ እሱ ሙሉ መረጃ፣ ምንነቱን፣ መንስኤውን፣ መተላለፊያ መንገዶቹን እና ህክምናውን እንዲሁም ደግሞ ህክምናውን ካላገኘን ስለሚያመጣው የጤና ችግሮች ሁሉ የምናወራበት የምንዳስስበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለሌሎችም ደግሞ ይህ መረጃ እንዲደርስ ሼር በማድረግ ትብብራችሁን እንድታደርጉ የአክብሮት ግብዣዬ ነው። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን ተጭናችሁ ከቪዲዮ መጨረሻ አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ዛሬ ደግሞ ይጠቅማችኋል ብዬ ይዤ የቀረብኩላችሁ ስለ ሄፓታይተስ ነው። ቅድም እንዳልኳችሁ ስለ ሄፓታይተስ ምንነት፣ ምልክቶቹ እንዲሁም መተላለፊያ መንገዶቹን ከዛ ደግሞ የሄፓታይተስ አይነቶቹን ወዘተ የምናወራበት ስለሆነ ቪዲዮውን ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ከመጨረሻ አብራችሁን ቆዩ። ከምንነቱ ስንጀምር ሄፓታይተስ የምንለው የጉበት እብጠት ሲሆን ብዙውን ጊዜ በቫይረስ ኢንፌክሽኖች ማለትም ሄፓታይተስ ኤ፣ ቢ፣ ሲ እስከ ዲ ባሉት ማለት ነው በእነሱ አማካኝነት ወይም ደግሞ አልኮልን ባላግባቡ በመጠቀም እና መርዛማ ንጥረ ነገሮችን፣ አራተኛው ደግሞ አውቶ ኢሚዩን የምንላቸው ራስን የመከላከያ በሽታን የምንከላከልበት ዘዴ የለም በሱ ምክንያት ሊመጣ ይችላል። ስለዚህ ስለ ምንነቱ ይህን ያህል ካለን ደግሞ ምልክቶቹን ሄፓታይተስ ይዘን ምን ምልክቱ ሊያስከትል ይችላል? አንደኛው ድካም ሊሆን ይችላል። ሁለተኛ የሆድ ህመም፣ እንደገና ማቅለሽለሽ፣ ሰውነታችን ቢጫ የመሆን ማለት ነው የጃንጥላ በሽታ በመባል ይታወቃል። ሰውነታችን ቢጫ የመሆን ካራክተር ወይም ደግሞ ባህሪ ሊያመጣ ይችላል ሄፓታይተስ ሲይዘን ማለት ነው። እንደ አጠቃላይ ስናል ሄፓታይተስ የሁሉንም ማለት ነው በኋላ ዲቴል የእያንዳንዱን ዲቴል ማየት እንችላለን። ግን እንደ አጠቃላይ ምልክቶቹ ወይም የተለመዱ ምልክቶች አንደኛ ትኩሳት ይኖረዋል። ሁለተኛ ደግሞ የድካም ስሜት፣ ሶስተኛ የምግብ ፍላጎት ምግብ ላይ ወይም የምግብ ፍላጎት ማጣት ሊያመጣ ይችላል። አራተኛው ደግሞ ማቅለሽለሽ ነው ኖጂያ ማለት ነው የማቅለሽለሽ ስሜት ይኖረዋል። አምስተኛ ትውከት ማስታወክ ሊኖር ይችላል። እንደገና ደግሞ የሆድ ህመም አብዶሚናል ፔን ሊኖረው ይችላል። ሽንታችን ደግሞ ወደ ጥቁርነት የሽንት ከለር መቀየር ጥቁር ሽንት ልንሸና እንችላለን። ሰውነታችን ላይ ቢጫ የመሆን ነገሮች ሊታዩ ይችላሉና እነኚህ ሁሉ የሄፓታይተስ ምልክቶች ናቸው። ሌላው ደግሞ ስለ መተላለፊያ መንገዶቹ ነው። ስለ መተላለፊያ መንገዶቹን ስናይ አጠቃላይ ሄፓታይተስ በተበከለ ምግብና ውሃ እና በደም ንክኪ እንግዲህ እነኚህ በደም ንክኪ የሚተላለፉት ዲና ሲ ናቸው። በምግብና በውሃ በተበከሉ ምግብና ውሃ ሊተላለፍ የሚችለው ደግሞ ኤና ኢ። ስለ ፕሮግኖሲስ ወይ ደግሞ ስለ ትንቢያ ስለ በሽታ ያለው ትንቢያ ስናወራ ሄፓታይተስ በሁለት አይነት ማየት እንችላለን፣ አኪዩት እና ክሮኒክ ብለን ማለት ነው። አኪዩቶቹ እስከ 6 ወር ባለ ጊዜ ውስጥ ሪከቨር ያደርጋሉ። ሰውነታችን በራሱ ጊዜ ወደ ኖርማል የመመለስ ሂደት ይኖረዋል። ክሮኒክ ወይ ደግሞ የረጅም ጊዜ የምንለው ደግሞ ከመቆየቱ የተነሳ ጉበት የመጉዳት እንደገና ደግሞ ጉበት ካንሰር ሊያስከትል ይችላል። ቅድም ስለ መንስኤዎቹ ስናወራ አንደኛው የአልኮልን አላግባቡ ስለመጠቀም ብለን አውርተናልና አልኮልን እንዴት አላግባቡ ስንጠቀም ጉበታችን ሄፓታይተስ ሊይዝ የሚችለው ጉበት በተፈጥሮ አልኮልን ብሬክዳውን የማድረግ ማለት አልኮልን ሰባብሮ ወደ ተለያየ ኬሚካሎች የመቀየር ነገር አለው እና ያንን ሲያደርግ አሴታይል አልዳይድ የሚባል ንጥረ ነገር ማለት ነው የሰውነታችን ጎጂ የሆነ ንጥረ ነገር ነውና እሱ በከፍተኛ ደረጃ ይከማቻል ሰውነታችን ውስጥ ማለት ነውና ይሄ ደግሞ ለጉበታችን ቶክሲክ ነው። ጉበታችን አልኮልን ወደ አሴታይልን ኮሊን ሲቀይር ራሱ ደግሞ በዚህ በአሴታይልን ኮሊን ይጎዳል ማለት ነውና ከፍተኛ የሆነ ጉዳት ሊያመጣ ይችላል። ሁለተኛው ደግሞ ፋቲ ሊቨር ወይም ደግሞ በስብ የበለጸገ ጉበት እንዲኖረን ያደርጋል። አልኮል በጣም ስንወስድ ወይም ደግሞ ኮንሱም ስናደርግ ጉበታችን ላይ ከፍተኛ የሆነ የስብ ክምችት ሊኖር ይችላልና ይሄ ደግሞ ለጉበታችን ከፍተኛ የሆነ የጤና ችግር ያመጣል ማለት ነው። ሌላው ደግሞ ባሬር የሆነ አልኮልን ኮንሱም ስናደርግ ጉበታችን ግድግዳዎች ላይ ድክመትን ያመጣል። ባክቴሪያዎች በቀላሉ አታች ያደርጋሉና ባክቴሪያዎች ታች ሲያደርጉ ጉበታችን ላይ ወደ ሌላ ኢንፍላሜሽን ወርስን ያደርጋል። ስለዚህ አልኮል ምን ያደርጋል ማለት ነው? በሶስተኛ ደረጃ የጉበታችንን ግድግዳ ይሰረስረዋል ማለት ነው። ሌላኛው ደግሞ ስለ ሄፓታይተስ አይነት ነው። ሄፓታይተስ እንግዲህ ወደ 5 የሚጠጉ አይነቶች አሉት። ሄፓታይተስ ኤ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ዲ እና ኢ በመባል ይታወቃልና
እነኚህ የተለያየ አይነት የመተላለፊያ መንገድ አለው፣ ምልክት አለው። እንደገና በሽታው የምንቋቋምበት ወይም ደግሞ ፕሪቬንሽን ወይ አለውና እሱን በደንብ አድርገን እያንዳንዳቸውን እናያለን ማለት ነው። የመጀመሪያው የሄፓታይተስ አይነት ሄፓታይተስ ኤ በመባል ይታወቃል። ሄፓታይተስ ኤ እንግዲህ ተላላፊ የጉበት ኢንፌክሽን ሲሆን በሄፓታይተስ ኤ ቫይረስ አማካኝነት የሚተላለፍ የጉበት ሄፓታይተስ አይነት ነው። እንግዲህ ይሄ ደግሞ የሚተላለፈው በሄፓታይተስ ኤ የተበከለ ምግብና ውሃ ስንበላ ሆነ ስንነካካ ወይም ደግሞ ነካክለን ወደ አፋችን ሊሆን ይችላል ወደ አፍንጫችን ስነካው በቀላሉ ሊተላለፍ ይችላልና ስለ ምልክቶቹ ስናወራ አንደኛው ኃይለኛ የሆነ ማሳከክ ይችላል። ሁለተኛው ደግሞ ትኩሳት ነው። ሶስተኛው የድካም ስሜት ይኖረዋል፣ ማቅለሽለሽ፣ እንደገና ማስታወክ፣ የሆድ ህመም በተለይም በቀኝ የላይኛው ክፍላችን ማለት ነው ራይት አፐር ኳድራንት እሱኛው ክፍሉ የሆድ ህመም ሊሰማን ይችላል። ሌላኛው ደግሞ ጥቁር ሽንት ነው። የሽንታችን ከለር ሊቀየር ይችላል፣ ጥቁር የመሆን አዝማሚያ ይኖረዋል። እንደገና ደግሞ ጃውንዲስ ቆዳና አይናችን ቢጫ የመሆን ካራክተር ሊያመጣ ይችላልና እነኚህ የሄፓታይተስ ኤ ቲፒካል የሆኑ ምልክቶቹ ናቸው ማለት ነው። መተላለፊያ መንገዶቹ ደግሞ በዋነኝነት የሚተላለፈው ከፌካል ቱ ኦራል ማለት ነው። ከሰገራ ወደ አፍ አይነት እንትን አለው። በበሽታው በተያዘ ሰው ሰገራ የተበከለ ምግብና ውሃ ስንመገብና ስንጠጣ ሄፓታይተስ ኤ ቫይረስ በቀላሉ ከሰውየው ወይ ደግሞ ከሰውየው ሰገራ ወደኛ ሊተላለፍ ይችላል እና ደግሞ በበሽታው ከተያዘ ሰው ጋር የቅርብ ወይም ደግሞ የግል ግንኙነት በማድረግ የሚተላለፍ ሲሆን ይህም የግብረ ስጋ ግንኙነት በተለይም በአፍና በፊንጢጣ አማካኝነት የሚደረግ የግብረ ስጋ ግንኙነት ካለ ቀጥታ የሄፓታይተስ ኤ በቀላሉ ሊተላለፍ ይችላል ማለት ነው። እንግዲህ ሌላው ደግሞ የፈውስ ጊዜ ነው። ደግሞ በአንድ ሰው በሄፓታይተስ ኤ ተያዘ ማለት በበሽታው ይጎዳል ወይም ደግሞ ታማሚ ይሆናል ማለት አይደለም። ሪከቨር ሊያደርግ ይችላል። የፈውስ ጊዜ ሊኖር ይችላል። ምልክቶቹ በጥቂት ሳምንታት ውስጥ ይጠፋሉ። ከሰው የተለያየ ነው ማለት ነው። የፈውሱ ጊዜ ከሰው የተለያየ ነው። ግማሹ በጥቂት ሳምንታት ውስጥ ምልክቶቹ ሊጠፉ ይችላሉ። የሌላው ደግሞ ብዙ ወራት፣ የሌላው ደግሞ ኢቭን ደግሞ ፕሮግረስ ሊያደርግ ይችላል። በሽታው ራሱ ክሮኒ ሆኖ የረጅም ጊዜ ደዌ ሆኖ ሊቆይ ይችላልና ከሰው የተለያየ ነው ማለት ነው። ሄፓታይተስ ኤ ማለት የተለየ ሕክምና የለውም። ኪዩሬቲቭ እንዲድን ስፔሲፊክ የሆነ ትሪትመንት የለውም ማለት የሚፈውስ ከሄፓታይተስ ኤ የሚፈውስ ሕክምና የለውም። ግን ምንድነው እሱን ሳፖርቲቭ ኬሮች ለምሳሌ እረፍት መውሰድ ሊሆን ይችላል። በቂ የሆነ ምግብ እንደገና ፈሳሾችን እነኚህን ስንወስድ የጉበትን ውጥረት ሊቀንስ ይችላልና እነኚህ ህክምናዎቹ ሳይሆኑ ሳፖርቲቭ ኬሮች ናቸው ማለት ነው። ነገር ግን ቫክሲንና ኢሚዩኖግሎቢን ከወሰድን ከሄፓታይተስ ኤ ልንድን እንችላለን። ሌላው ደግሞ ሪስክ ፋክተር ነው። ሪስክ ፋክተር ማለት ለዛ በጣም ተጋላጭ የሆነ ሰው ማለት ዋናኝነት ኢንተርናሽናል የሆኑ ትራቨሮች ይሄ ሄፓታይተስ ያለበት ኤሪያ ላይ ትራቨር የሚያደርጉ ተጋላጭ ናቸው ማለት። ሌላው ደግሞ ሆሞም ሊሆን ይችላል ሄትሮሴክሹዋል የሆኑ ሰዎች ለዚህ ተጋላጭ ናቸው። የመጨረሻው ምንድነው?